ፕላጊን ሃይብሪድ መኪና ስትፈልጉ ነበር እኛ ጋር መታችሁ ማግኘት የምትችሉትን ሊኔንኮ 06 ነው ይዤላችሁ የመጡት ከቢአይዲ ጋር የሚፎካከረውን ቻይና ላይ ደግሞ በደንብ የሚታወቀው መኪና ነው ማሳያችሁ። ተከታተሉ። ይሄ መኪና ከሶንግ ፕላስ እኩል 100 ኪሎ ሜትር መሄድ ይችላል በኤሌክትሪክ ከነዳጅ ጋር ደግሞ አንድ ላይ በመሆን እስከ 1200 ኪሎ ሜትር ጽድት አድርጎ ይወስዳል። በኮዘቨር ኤስዩቪ ስናገኘው ከመሬት በቂ የተባለ ከፍታለው ውስጡን ደግሞ ላሳያችሁ። ወጪ ሲገቡ በእንደዚህ አይነት በሚያምር ፊውቸሪስቲክ ዲዛይን ሲቀበላችሁ በዲዛይን የተሰራ መሪና መቀመጫ ታገኛላችሁ። ፊትፊትሽን ያካተተ ሌዘር ሲት ታገኛላችሁ። እዚህ ጋር መኪናው ኮንትሮል ታደርጉበት ስክሪን ስታገኙ ሁለት ስልክ ማስቀመጫ ካፕ ሆልደርና ተጨማሪ ስፔስ እዚህ ጋር ታገኛላችሁ። በተጨማሪም ቻርጀር ፖርት ታገኛላችሁ። ከፊትሉ ደግሞ ፓኖራሚክ ሰንሩፍን ታገኛላችሁ። ከኋላ ስመጡ በእንደዚህ አይነት ሰፊ ስፔስ ሲቀበላችሁ በቂ ሄዱና ለጉም ታገኛላችሁ። እዚህ ጋር ቻርጀር ፖርት እና ኤሲ ኮንትሮል ታገኙ። ከፊት ደግሞ እንደዚህ አይነት የሚያምር ታገኛላችሁ። ከኋላ ስመጡ በእንደዚህ አይነት የሚያምር ዲዛይን ሲቀበላችሁ እቺን ፕሬስ አድርጋችሁ ከኋላውን ስትከፍቱት እንደዚህ አይነት ሰፊ ስፔስ ታገኛላችሁ። በተጨማሪም አክሰሰሪ ማስቀመጫ እዚህ ጋር ታገኛላችሁ። ታዲያ ይሄን መኪና 3.5 ከፍላችሁ ቀን 3.5 በባንክ የምናመቻችላችሁ ሲሆን ካሽ ከከፈላችሁ ደግሞ ጥሩ የመኪና ዋጋ እየጨመረ ባለ ሰዓት በ2 ሚሊዮን 100 ሺህ ብር ምን አይነት መኪና ልገዙ ይችላል? ብላክ ዳይመንድ ጋር መታችሁ እንደዚህ አይነት ጽድት ያለ ኤስዩቪ ኬሪ EQ7 የሚባል መኪና መግዛት ትችላላችሁ። ይሄን መኪና ሪቪው አደርግላችኋለሁ። ተከታተሉ። ታዲያ ይሄ ኤስዩቪ መኪና በኤሌክትሪክ 520 ኪሎ ሜትር መሄድ ይችላል። ከመሬት በቂ የተባለ ከፍታ አለው። ውስጡን ደግሞ ላሳያችሁ። ውስጥ ገቡ በእንደዚህ አይነት የሚያምር ዲዛይን ሲቀበላችሁ በሌዘር የተሰራ መሪና መቀመጫ ታገኛላችሁ። እዚህ ጋር 8 መጠነኛ ስክሪን ታገኛላችሁ። መኪናውን ኮንትሮል ታደርጉበት። እዚህ ጋር ዋይርለስ ቻርጀር 2 ካፕ ሆልደርና ተጨማሪ ስፔስ እዚህ ጋር ታገኛላችሁ። ከኋላ ስመጡ እንደዚህ ፈርሰስ ብላችሁ የምትሄዱበት በቂ ሄዱና ሌግሩም ያለው ስፔስ ስታገኙ እዚህ ጋር 2 ቻርጀር ፖርትና ኤሲ ኮንትሮል ታገኛላችሁ። ከፊት እንደዚህ አይነት የሚያምር ቪው ሲኖሩ ከኋላ ደግሞ በተጨማሪ 2 ካፕ ሆልደር አብሮ አካቷል። ከኋላ ስመጡ እንደዚህ አይነት የሚያምር ዲዛይን ሲኖሩ የሚያምር ኤልኢዲ ላይት አብሮ አካቷል። እቺን ደግሞ ከፈት ስታደርጓት በቂ ስፔስ ታገኛላችሁ። አክሰሰሪ ማስቀመጫ ደግሞ እዚህ ጋር ታገኛላችሁ። ታዲያ ይሄን መኪና 2 ሚሊዮን 120 ሺህ ብር ከፍላችሁ ቀሪው 60% ባንክ ምናምቻችሁላችሁ ሲሆን ተሽጧል። ቆይ ነበርና አንድ ፍሪ ብቻ አይቀርም። ፎርድ ኢኳቶር የ2025 ሞዴል ለእናንተ ለደንበኞቻችን አቅርበንላችኋል። ይሄን መኪና ደግሞ በስፔሻል ኦፈር ነው የምናቀርብላችሁ። እስከ መጨረሻ ተከታተሉ። ከመኪና ኦፕሽን ባሻገር ደግሞ ይሄን መኪና 5 ዓመት ዋራንቲ ጋር አብረን ነው የምናስረክባቸው። ኦፕሽኑ ስንመጣ ደግሞ ይሄን መኪና በሙሉ ኤልኢዲ ላይት የምናገኘው እሱም በሌዘር የተሰራ መሪና መቀመጫ እናገኛለን። ኢቲቪ ቬንቲሌሽን ያካተተ ሲሆን ምቹ መቀመጫ ነው። ማሳጅም አብሮ አካቷል። በተጨማሪም የመኪናውን ስክሪን እዚህ ጋር ስናገኝ እዚህ ጋር ደግሞ የተለያዩ ፋንክሽኖችን እናገኛለን። ዋይርለስ ቻርጀር 2 ካፕ ሆልደር ተጨማሪ ስፔስ እዚህ ጋር ስናገኝ ከፍትሉ ደግሞ ፓኖራሚክ ሰንሩፍን ታገኛላችሁ። ቮይስ ኮማንድ ሲሲቲቪ ካሜራ አውቶ ፓርክን አብሮ ያካተተ ሲሆን በተጨማሪ እዚህ ጋር ሄድ አፕ ስክሪን ታገኛላችሁ። እዚህ ጋር ደግሞ ዲጂታል ሚረራችሁን ስታገኙ መቀመጫዎቹ ሁሉ ሜሞሪ ሲት ያካተቱ ናቸው። ከኋላ ስመጡ እንደዚህ ፈርሰስ ብላችሁ የምትሄዱበት በቂ ሄዱና ሌግሩም ያካተተ መቀመጫ ስታገኙ በተጨማሪም ኤልኢዲ ላይት አብሮ ያካተተ ነው። በተጨማሪም ደግሞ ይሄ መቀመጫ ሂት ቬንቲሌሽን ያካተተ ሲሆን እሱን ደግሞ ኮንትሮል የምታደርጉበት እዚህ ጋር ታገኛላችሁ። ከፊት ደግሞ እንደዚህ አይነት የሚያምር ቪው ሲኖረው ከኋላ ደግሞ 7 ሲተሩ ታገኛላችሁ። ይሄ ፕላጊን ሃይብሪድ መኪና ከኋላ እንደዚህ አይነት የሚያምር ዲዛይን ሲኖር ኢኳቶር የተባለ ዲዛይናቸው ነው። እዚህ ጋር ደግሞ ከፈት ስታደርጉት ሰፊ ስፔስ ስታገኙ ቻርጀር ከናሰሰሪ ደግሞ አብረን የምናስረክብ ይሆናል። ይሄ መኪና ደግሞ በኤሌክትሪክ 110 ኪሎ ሜትር መሄድ ይችላል። ከነዳጅ ጋር ደግሞ አንድ ላይ በመሆን እስከ 1300 ኪሎ ሜትር መሄድ ይችላል። ታዲያ እዚህ መኪና አጠቃላይ ዋጋ በካሽ 13.5 ሲሆን በ50 ከሆነ ደግሞ ይሄ መኪና በ14 ሚሊዮን ታገኙታላችሁ። በ20 ደግሞ 14.5 ታገኝታችሁ መረከብ ትችላላችሁ። የኑሮ ውድነት የማይመለከታቸው ሰዎች የሚገዙት መኪና አሳያችሁ። VXR 2023 ሞዴል ይሄ መኪና የሚገዛ ሰው ያው የባንክ ኦፕሽን ባያስፈልጉም ለዚህ መኪና ግን 50 20 ባንክ ኦፕሽን አዘጋጅተንላችኋል። ታዲያ ወደ ኦፕሽኑ ደግሞ ስንመጣ ይሄ መኪና በጄቢኤል ስፒከር የምናገኘው ሲሆን እዚህ ጋር ደግሞ 3 አጀስትመንት ሲት ታገኛላችሁ። በተጨማሪ ሜሞሪ ሲት ያካተተ ነው። እዚህ ጋር በሌዘር የተሰራ መሪና መቀመጫ ስታገኝ መቀመጫ ሂት ቬንቲሌሽን ያካተተ ሲሆን በተጨማሪም ደግሞ ሄድ አፕ ዲስፕሌይ እዚህ ጋር ታገኛላችሁ። መጠነኛ ስክሪን እዚህ ጋር ስታገኝ መኪናውን ኮንትሮል የምታደርጉበት ፋንክሽኖችን እዚህ ጋር ታገኛላችሁ። ዋይርለስ ቻርጀር 2 ካፕ ሆልደርና ተጨማሪ ስፔስ እዚህ ጋር ስታገኝ ከፍትሉ ደግሞ ሙሉውን ማግኘት ትችላላችሁ። ለኢንተርቴንመንት እንዲሆን ደግሞ ልጆቻችሁ ከኋላ ፈልሰስ ብለው እያዩት የሚሄዱበት 2 የተለያየ ስክሪን እዚህ ጋር ስታገኙ ቪአይፒ መቀመጫውን ከኋላ ታገኛላችሁ። ፈልሰስ ብላችሁ ትሄዱበታላችሁ። በተጨማሪም እዚህ ጋር የተለያዩ ፋንክሽኖችን ስታገኙ ሂት ቬንቲሌሽን እና ኤሲ ኮንትሮልን ታገኛላችሁ። በተጨማሪም 2 ቻርጀር ፖርት ታገኛላችሁ። ከፊት እንደዚህ አይነት የሚያምር ቪው ሲኖር ከኋላ ደግሞ 7 ሲተሩን ታገኛላችሁ። ታዲያ ይሄ በ70th year anniversary የተሰራ ላንድ ክሩዘር አጠቃላይ ዋጋው በ20/80 42 ሚሊዮን፣ በ50/50 39 ሚሊዮን፣ በሙሉ ካሽ ደግሞ 37 ሚሊዮን ከፍላችሁ መረከብ ስትችሉ ይሄን መኪና ለማግኘት ባክደም ብላችሁ በስልክ ቁጥር ይደውሉልን። እንደዚህ አይነት ቪዲዮዎች ደግሞ ለማግኘት አካውንታችንን ይከታተሉ። እናመሰግናለን። የኑሮ ውድነት የማይመለከታቸው ሰዎች የሚገዙት መኪና አሳያችሁ። VXR 2023 ሞዴል ይሄ መኪና የሚገዛ ሰው ያው የባንክ ኦፕሽን ባያስፈልጉም ለዚህ መኪና ግን 50 20 ባንክ ኦፕሽን አዘጋጅተንላችኋል። ታዲያ ወደ ኦፕሽኑ ደግሞ ስንመጣ ይሄ መኪና በጄቢኤል ስፒከር የምናገኘው ሲሆን እዚህ ጋር ደግሞ 3 አጀስትመንት ሲት ታገኛላችሁ። በተጨማሪ ሜሞሪ ሲት ያካተተ ነው። እዚህ ጋር በሌዘር የተሰራ መሪና መቀመጫ ስታገኝ መቀመጫ ሂት ቬንቲሌሽን ያካተተ ሲሆን በተጨማሪም ደግሞ ሄድ አፕ ዲስፕሌይ እዚህ ጋር ታገኛላችሁ። መጠነኛ ስክሪን እዚህ ጋር ስታገኝ መኪናውን ኮንትሮል የምታደርጉበት ፋንክሽኖችን እዚህ ጋር ታገኛላችሁ። ዋይርለስ ቻርጀር 2 ካፕ ሆልደርና ተጨማሪ ስፔስ እዚህ ጋር ስታገኝ ከፍትሉ ደግሞ ሙሉውን ማግኘት ትችላላችሁ።
የኢንተርቴንመንት እንዲሆን ደግሞ ልጆቻችሁ ከኋላ ፈልሰስ ብለው እያዩት የሚሄዱበት ሁለት የተለያየ ስክሪን እዚህ ጋር ስታገኙ ቪአይፒ መቀመጫውን ከኋላ ታገኛላችሁ። ፈልሰስ ብላችሁ ትሄዱበታላችሁ። በተጨማሪም እዚህ ጋር የተለያዩ ፋንክሽኖችን ስታገኙ ሂቲንግ ቬንቲሌሽን እና ኤሲ ኮንትሮልን ታገኛላችሁ። በተጨማሪም ሁለት ቻርጅ ፖርት ታገኛላችሁ። ከፊት እንደዚህ አይነት የሚያምር ቪው ሲኖር ከኋላ ደግሞ 7 ሲተሩን ታገኛላችሁ። ታዲያ ይሄ በ70th year anniversary የተሰራ ላንድ ክሩዘር አጠቃላይ ዋጋው በ20/80 42 ሚሊዮን፣ በ50/50 39 ሚሊዮን፣ በሙሉ ካሽ ደግሞ 37 ሚሊዮን ከፍላችሁ መረከብ ስትችሉ ይሄን መኪና ለማግኘት ባክግራውንድ ብላችሁ በስልክ ቁጥር ይደውሉልን። እንደዚህ አይነት ቪዲዮዎች ደግሞ ለማግኘት አካውንታችንን ይከታተሉ። አመሰግናለሁ።